ይሄን የመሰለ ቪው እያየሁ ነው። በጣም ነው ደስ ያለኝ። አንድ ነገር ላሳያችሁ። ይሄንን ቪው ያገኘሁበትን ቤት ሁሉንም ላስጎብኛችሁ። ከሳሎኑ እስከ ምኝታ ቤት፣ ኪችኑ፣ ሁሉ ነገር ያለቀለት ነው። መቼም ይሄን አይቶ የማይወስን ሰው አይኖርም። ይሄ ማስተር ቤድሩሙ ነው። እንደምታዩት ሁሉ ነገር ያለቀለት ነው። ክሎዜቱ ገብቷል። ይሄ የምታዩት ደግሞ ሻወር፣ ሽንት ቤቱ የራሱ የቻለ እዛው ክላስ ውስጥ ነው። ይሄ ግን አይታችሁታል። ይሄ ቤድሩሙ ነው። ኑ ላሳያችሁ። ይሄኛው ደግሞ ሁለተኛ ምኝታ ቤቱ ነው። ይሄን የመሰለ ምኝታ ቤት ከነ ክሎዜቱ ተገጠመለት። አልጋውን ብቻ ነው የሚያስገቡበት። ኑ ገና አልጨረስኩም። ይሄ ላሳያችሁ። አያችሁት? ይሄ እጅ መታጠቢያ የምታስቀምጡበት። ይሄ ደግሞ አያችሁት ስፋቱ። ይሄ የፈለጋችሁትን ቤት ማድረግ ትችላላችሁ። አሁን ደግሞ ሶስተኛው ላሳያችሁ። አያችሁት? ይሄ ኪችኑ ነው። ኪችን ካቢኔት እየተገጠመ ያለ ቤት ነው። አልቋል፣ ጨርሰናል። ይሄኛው ሳሎኑ ነው። ሳሎኑ በጣም ሰፊ ስለሆነ እኔ ምንም አለ እራሱ እይታው ቤቱ ይነግራቸዋል። ይሄ እንደምታዩ ሰፊ ቦታ እንደፈለጋችሁ